ጎረቤቶቻችንን ማስተዋውሰው እኔ ውስጥም አሉ ብዬም አስባለሁ የዛን ጊዜ ጎረቤት በማንም ልጅ ላይ ኃላፊነት አለበት ምንም ብታጠፋ ምንም ብታረግ መንገርም አይደለም ለቤተሰቡ ራስ መቅጣት ድረስ አለ ከብዙ ነገር የመለሱን አሉ እነሱን አስተዋውሳለሁና ያንን የኃላፊነት ስሜት አሁን አላየውምና ምን ይሆንን ነው ለልጆች ያለን ነገር በጣም የምናገባኝ ስሜት ነው እነዚህ ልጆች አይደሉም ነገር እንደከው የሚደግፉት አሁን መስመር ካለ ያሳዝናቸው ወዴት ይሄዳል እኔ መስመር ያሳዝኑኝ ሰዎች አሁን እኔ ግቤ ስገባ 14 ቤት ገብቼ ሰላም ብዬ ነው ምክንያቱም እነሱ ነው ውስጥ ይሄን ነገር ልንፈጥር ይገባል እኔ አሁን ላለሁበት ነገር እነሱ ሰዎች አስተዋጽኦ ቀላላት እነዚህ ልጅነቶችን አሁን ልጅ ባየው ቁጥር ልጅነቶችን ያስታውሰኛል ከነስተታቸው ነው የማየው ስለዚህ በእነዛ ሰዎች ያደኩ ነኝ አላልፍ በምንም አላልፍ ወደ ትምህርት ቤት ስንሄድ ፈለገ ዮርዳኖስ የተማርኩት በነገራችን ላይ ፈለገ ዮርዳኖስ ገራፊ በሚል ታይትል ነበር ገራፊ በሚል ቀጠረ እና አስተማሪው ውጣ ብቻ ነው የሚል ከክላስ ውጣ ነው የሚል ደጅ ተቆማለ ደጅ ተቆም እነሱ ይዞራል እናው አመሻለሁ ካንድ አለ አሁንም አውራ ጎዳና ውስጥ የሚሰራ እስክንድር ተስፋዬ የሚባል ጓደኛ አለ እኔ ክፍል ላይ ያለ ያቃል እኔ ግቢ ቄሱ ግቢ መባሉ ያው እዛው ውስጥ በሻሽቃላል ለረፍት ወጣ ስንወጣ ለካ ብላክቦርዱ ላይ የቄሱን ስዕል ስሏል ከዛ ገባሁ ስገባ ሁሉም ያዩኛል እና ያው ይሾካሾካሉ ይስቃሉ ምን ይላሉ እንዲ ቀና ስል ስዕሉን አየሁ ወደሱ ነው ዞርኩት ዞር እስል ብድቅ ብሎ ሩጫ ተከታትዬ እንትን የለም የማክበቢያው ኮምፓስ ሹሉ በሱ ነው የገባው በቃ አገራረፍ አይማማሩ ታይ ሸበጅንጋ ነው ታስቋባኝ አቤት እስከ 5 ምናምን ያማል ከዛ በኋላ የሚነጥር ነው ይመስል እና እንደስ ተገረፍ ያለው አንዱ ትዝ የሚለኝ ደግሞ የተመታው ጥፍ ያለ ያው ትምህርት ቤቱ የዛን ጊዜ አሁን በብሎኬት በመናምን ነው አባይ የዛ ጊዜ ዙሪያውን አስፔስቶስ ከላይ ደግሞ ቆርቆሮ ነው ከሰዓት በኋላ ያለው ሙቀት ዳቦ ቤት በለው እና በዛ ላይ በልተን የምንገባው ይከብዳል እንቅልፍ ነው እያስተማረ ነውና በቃ እንዲህ እየተደግፉ ሄጃለሁ ብቻ የሆነ ነገር ሁሉ እንደጮህ አውቃለሁ ቀጥ ብዬ እንደቆምኩ መጋለሁ መምህሩ ከዛ በኋላ በቀን የሚባለው ይመስለኛል እሱ ግን ያን ያደረገው ለኔ ነው እየደከምኩልህ ነው አትሰማም ወይ ነው ያው የቅጣቱ አይነት የሚደገፍ ባይሆንም ስሜቱ ግን ያ ነው እና እሱ ትዝ ይለኛል እና በሙሉ አስተማሪዎቹን መምህራኑን ሁሉንም ተማሪዎቹንም በዛ ጊዜ የነበሩትን ሁሉ ላመሰግናቸው እፈልጋለሁ በጣም ነው የምወዳቸው በጣም በትዝታ ሲሄድበት ለምሴ ደስ የሚላት እነዛ ወቅት ጊዜ የነበሩ ናቸው እና ደስ ይለኛል እና ትምህርት ቤት ፈለገ ዮርዳኖስ ብዙዎችን ለብዙ ያበቃል ይሄ ሆኖ አሁንም በመምህራኑና በዛ ውስጥ ባሉ ሰራተኞች የኃላፊነት ስሜት ነው በሐሜት ብዙ ነገር ይፈርሳል አገር ይፈርሳል በሐሜት ልንከላከለው የሚገባ ነገር ነው ከዚህ ይልቅ ቁጭ ብሎ በማውራት እንዲህ አይነት ነገር ለምን ታረጋለህ እንዲህ ነገር ብናረገውስ
አንተ ለምን መቻልኩና ነው እንደዚህ የምትልብኝ እንዲህ ፍል ለፊት ብናወራ ችግሮቹ በሙሉ ይቀንሳሉ ነገር ምን ሰነጠቅበት ምን ይጣቀማል ነገር ሰንጥቀን ባወራኑ ልክ ለምን አንሄድም እኔ ወደዚህ ካወራው በቀጥታ ነው ያወራሁት መፈላለጡ ምን ያደርጋል እና እኚህ ሰው እየሳገኝ በቃ ይሄንን መከላከያ ነው ያደረኩት ምክንያቱም ሁለት ሶስት ሰው ላይ ያየሁት ምን ትዛለ መሰለ ብዬ እገባለሁ ምን ትዛለ ብዬ መሰለ አያወራም ሰው